ያዘንኩት እኔ ትልልቅ ዶክተሮች ሁሉ ትልልቅ ዶክተር አብይ ጅማ ምናምን ሁሉ ሪፖስት አድርጎታል ቪዲዮ 50 ሺህ ብር ለአገልግሎቱ ቢጠይቅ ምንድነው ጥፋቱ? አልገባኝም። ይሄ ሰውዬ እኮ ፍቃድ አውጥቶ ግብር እየከፈለ ጊዜውን ገንዘቡን ኢንቨስት አድርጎ ሰራተኛ ቀጥሮ እየሰራ ነው ያለው። እንዴ የዘመናዊ ሕክምና ጋር እኮ በመቶ ሺዎች በሚሊዮኖች አውጥቶ ሰው እኮ ላይድን ይችላል፣ ሊሞት ይችላል። 50 ሺህ ብር ተቀብሎኛል 20 ሺህ ብር እንደዚህ ምናምን እያለ እሱን ብሌም ለማድረግ ይሞክራሉና አይደለም 50 ሺህ ብር 100 ሺህ ብር 200 ሺህ ብር መጠየቅ ይችላል። እንዴ በነፃ እንዲሰራ ይፈልጋችሁ? አልገባኝም። ማለት ሌላ ችግር ካለባችሁና የሆነ የጣላችሁበት ሪዝን ካለ መናገር ነው። አዘርዋይስ ግን ላይክ ለሚሰጠው አገልግሎት ገንዘብ ተቀብሎኛል ብሎ ሰውን መውቀስ ያንን ሰው ጥፋተኛ ያደርገው። ከዛ ውጪ ደግሞ በጣም ያዘንኩት እኔ ትልልቅ ዶክተሮች ሁሉ ትልልቅ ዶክተር አብይ ጅማ ምናምን ሁሉ ሪፖስት አድርጎታል ቪዲዮ። ምንድነው ማለት ሪዝን ካላችሁ አውጥታችሁ መናገር ነው። ሰውየው ጋር ያያችሁበት ችግር ካለ ለህዝብ ጉዳት ያደርሳል ብላችሁ የምታስቡት ነገር ካለ ሙያችሁም ሆነ በኖርማል በሰውኛ አስተሳሰብ ሰውን ይጎዳል ብላችሁ የምታስቡት ነገር ካለ አውቶ መናገር ነው። አዘርዋይስ ግን የሆነን ሰው አታክ ለማድረግ በህዝብ ዘንድ ያለውን ተቀባይነት ለማሳጣት ዝም ብሎ የሰው ስም ማጥፋት ይሄ ልክ አይደለም። የሆነን ሰው ለመጣል ሁሌ ለምንድን ነው ግን ጥረት የሚደረገው? እኔ አይገባኝም። በቃ በየጊዜው የሆነ ሰው ይፈልጋል፣ የሆነ ሰው አጀንዳ ይፈልጋል። ከዛ ያንን ሰው መከትከት ነው በቃ ዝም ብሎ። ይሄ ደስ የማይል ነገር ነው። በሚዲያ ፐብሊክሊ ወጥቶ የሆነን ሰው ስም ማጥፋት ወንጀል አይደለም እንዴ? ለምንድን ነው ሁሉም ሰው እየተነሳ ካሜራውን እየከፈተ የሆነን ሰው የሚዘልፈው? አልገባኝም። እንደዚህ አድርጓል፣ አጭበርብሯል። የታከሙ ሰዎች አልዳኑም እንዴ? የዘመናዊ ሕክምና ጋር እኮ በመቶ ሺዎች በሚሊዮኖች አውጥቶ ሰው እኮ ላይድን ይችላል፣ ሊሞት ይችላል። ምን እያላችሁ ነው? አልገባኝም። ከዛ ውጪ ደግሞ ሰው የፈለገውን መምረጥ የራሱ ምርጫ ነው። ከፈለገ ዘመናዊ ከፈለገ ባህላዊ ደስ ያለውን መርጦ መታከም ይችላል። ዛሬ ላይ ዘመናዊ ሕክምና እኮ ምን ያህል ገንዘብ እንደሚያስወጣ እናውቃለን እኮ። 50 ሺህ ብር ለአገልግሎቱ ቢጠይቅ ምንድነው ጥፋቱ? አልገባኝም። ምንድነው ችግራችሁን ሶልቭ እያደረገ እኮ ነው። ይሄ ሰውዬ እኮ ፍቃድ አውጥቶ ግብር እየከፈለ ጊዜውን ገንዘቡን ኢንቨስት አድርጎ ሰራተኛ ቀጥሮ እየሰራ ነው ያለው አይደለ? የፈለገውን ያክል ገንዘብ መጠየቅ ይችላል። ትክክለኛ የሆነ ማስረጃ ካላችሁና ሰውን እየጎዳ ነው ብላችሁ ካሰባችሁ ማስረጃውን ይዞ መጠየቅ ነው። ከዛ ውጭ ዝም ብሎ ማስረጃ አለኝ እያሉ ዝም ብሎ የሰው ስም ማጥፋት ደግሞ ልክ አይደለም።